በከተማችን በአዲስ አበባ መሃል እምብርት ላይ በካሳንቺስ ዛሬ እንገኛለን። ዛሬ እዚህ የመጣንበት በምክንያት ነው። ብዙ የምናየው ነገር አለ። ይህ እድል እንዳያመልጣችሁ፣ አብረን እንቆይ። ላሳያችሁ። ይህ በከተማችን በአዲስ አበባ መሃል እምብርት ላይ ማለትም በካሳንቺስ ከመለስ ፋውንዴሽን አጠገብ ላይ የሚገኝ ወደ 250 ሜትር ስኩዌር መሬት ላይ ያለፈ እጅግ በጣም ስፋት ያለው ከአዲስ አበባ ከተማ አስተዳደርና ከሀያት ሪል ስቴት ጋር አንድ ላይ በመሆን የሚሰራ እጅግ በጣም ትልቅ ፕሮጀክት ነው። ፕሮጀክት አንድ ቁጥር እንግዲህ በግንባታ ላይ ይገኛል። እንደምትመለከቱ እንግዲህ ታዲያ በዚህ ቦታ ላይ ማለትም እጅግ በጣም ስፋት ባለው ቦታ ላይ የሚገነቡት እንግዲህ ከባለ 1 መኝታ ቤት እስከ ባለ 4 መኝታ ቤቶች ናቸው። ታዲያ ይህንን የመኖሪያ ቤት ከሌሎቹ ለየት የሚያደርገው የያዘው የመሬት ስፋት ብቻ ሳይሆን ማለትም ወደ 250,000 ሜትር ስኩዌር መሬቱ ብቻ ሳይሆን ነገር ግን መሬቱ እንዴት እንደሚጠቀሙት ነው። ቤቶችም የሚገነቡበት መንገድ 40-30-30 የተባለ ሲሆን ከሙሉ መሬቱ ላይ 40% ቤቶች የሚገነቡበት ሲሆን 30% ደግሞ የተለያዩ መንገዶች ይገነባበታል። ቀሪው 30% ደግሞ ለተለያዩ ግሪን ኤሪያዎችና መዝናኛ ቦታዎች ይውላል ማለት ነው። ይህም መንገድ ነፋሻማና ለመኖር ምቹ ያደርገዋል ማለት ነው። እዚህ ቦታ ላይ እንግዲህ ይህንን ቤት ማግኘት ማለት አሁንም እንደ ሎተሪ ነው የምቆጥረው። ቀድማችሁ እንግዲህ እነዚህን ቤቶች ማግኘት ከፈለጋችሁ ቀድማችሁ በእነዚህ ሁለት ስልኮች ደውሉላቸው።